ቢዛሞ የፋኖች ሲሉ ትሰማላችሁ። ያኛው ደግሞ የወለጋ ፋኖች ሲል ትሰሙታላችሁ። የአይሻ ሳይድ እዝ ሲሉ ትሰሙ፣ የኛው ደግሞ ኧረ አይሻ ሳይድ የመንግስት እዝ ነው ሲል ትሰሙታላችሁ። ከዛ የውስጣቸውን ይተፉታል። የአማራው ማህበረሰብ ተደጋጋሚ ጥቃት ሲደርስበት ምን የሚል ሀሳብ መጣ? የአማራው ማህበረሰብ ይታጠቅና ራሱን ይከላከል የሚል። ከዛ ይሄን የአማራን ኃይል አስታጥቀው ከኦኤልኤ ጋር ያጋጩታል። ያ ብቻ አይደለም፣ ከኦሮሞ ማህበረሰብ ጋር ሲቪሉንም መጨረስ መግደል ተጀመረ ማለት ነው። ይሄ እስከ ቤኒሻንጉል የሄዱት ግድያዎች ይሄ መንግስት ያደረገ ሁለት ወለጋ ውስጥ ሁለት ኃይል በመንግስት ተደራጅቶ በህዝብ ሲገድል ነበር። ባር ያለበት በነገራችን ላይ የቅንነት ችግር ካልሆነ በስተቀር የቢዛሞ ፋኖ በመከራ የተወለደ በጥቃት የተወለደ በብዙ እልቂት ፍጅት ውስጥ ትራይቭ ያደረገ የአማራ አይሰበሬነት ህያው ተምሳሌት የሆነ ፋኖ ነው። በነገራችን ላይ ኤክሰፕሽናል ነው ለአማራ መልእክቱም ትርጓሜውም ሲምቦሊዝሙ። ገና ነው። የጀዋር ልምሻ ብቻ ሳይሆን ነውረኝነቱንም ትሰማላችሁ። ሸፍጠኛ ነውረኛ ምናምን የሚልም ትሰማላችሁ። ያነገቡ እያሉ እነ ጀዋርና የነሱን አይነት ሰዎች ሲያራግቡ ግድ የለም ይሄ ነገር እናንተም አይናችሁን ገልጣችሁ እንዲህ አይነቱን ነውር ነገር ስትናገሩ እኛ ደግሞ እውነት ይዘን ልንጋፈጣችሁ ዝግጁ ነን ብለን መምጣት አለብን። አሁን እነ ጀዋርም ሆነ የነሱ መሰል በተለይ ይሄ ኦኤምኤን የሚባል ሚዲያ የህዝብ አስተያየት እያለ እዛው ድርሰት እየጻፈ ዜና እያደረገ የሚናገር ሚዲያ ውስጥ እልቂትን እየሰበከ የሚያስተጋባ ሚዲያ ሰሞኑን የሚያደርጋቸውን ከተመለከትን ምንድነው የተፈለገው? እውነት ወለጋ እየተገደሉ ያሉት አሁን ማን ናቸው? ማን ነው የሚገለው? እያለቁ ያሉት እነማን ናቸው? ኦሮሞና አማራ እኮ አንድ ሆኗል። እዛ እድል ጣፋንተው አንድ ነው። ደስታውም ሀዘኑም አንድ ነው። እየገደለው ያለው አንድ አካል ነው። ተባብሮም ደግሞ ለመከላከል እየተዘጋጁ ያሉት የኦሮሞ የአማራ የሌሎች ማህበረሰቦች ናቸው። ወለጋ ላይ እነ ጀዋር ለሚፈልጉት ሌሎችም ለሚፈልጉት የፖለቲካ አጀንዳ ግን ይሄንን እውነት እየተመዘዙ እያንሻፈፉና ሴራ እየጎነጎኑ አድምጡን የናንተ ልክ አይደለም የሚል የእብሪትና የትዕቢት አይነት አካይር ነው የፈለጉት። ያን ደግሞ ግድ የለም ያ ጨዋታ ትላንት አብቅቷል። ትላንትና ምንም ነገር ባልነበረው ራሱን መከላከል ባልቻለ መድረኩን በተነፈገው ማህበረሰብ የፈለጋችሁትን ስታደርጉ ነበር። አሁን ግን ያ ማህበረሰብ ራሱን ሊከላከል ከምን ጊዜም በላይ ተዘጋጅቷል። ስለዚህ በትላንትና ዜማ በትላንትና ግጥም መደነስ አይቻልም። በነገራችን ላይ መሳይችን ቃላት በጣም ይወዳታል። እንደ ወዳጅ እንደ ቀድሞ ወዳጅ በጣም ነው የሚወዳት። በትላንትና ዜማና ግጥም የደነሰ የለም የሚለው ጽሁፉ ላይ ታገኛላችሁ፣ ንግግሩ ላይ ታገኛላችሁ፣ ሁሉም ላይ ታገኛላችሁ። በብዛት ሲጠቀሙ የነበሩት ጋሽ ሙሉጌታ ሉሌ ናቸው። ሪትሙና ዜማው የሚባል ነገር አለ። የትላንትና ሪትምህ የትላንትና ዜማ አይሰራም። ጀዋር እምቡር ማለት አችልም። አንተ ማለት የፖለቲካ ፖሊዮ የተመታህ ነህ። አሁን ዜማውም ግጥሙም እየተቀየረ ነው ማለት የሚገባን እኛው ነን። በማስረጃና በእውነት በሌላ የፖለቲካ ሴራ አይደለም፣ ስለ እውነት ብለን ነው ይህንን ነገር የምንናገረውና በዚህ አንፃር ነገሮችን እያጠራን መረጃዎችን እያወጣን ወደፊት የምናሳየው ይሆናል። በእንደዚህ አይነት የፖለቲካ ሸፍጥና በእንደዚህ አይነት ነገር እኛንን ብልጥ እኛንን አይነት ጫወታ አዋጣም። ስለ እውነት የተጀመረ ነገር ነበረ አንፈልግም ብለው ተመልሰው ወደ ጎሪያቸው ተመልሰው ወደ መንደራቸው ሰፈር ጎጣቸው የገቡት እነሱ እዳው ገብስ ነው፣ እንደፈለጋቸው መሆን ይችላሉ። እኛ ግን ካለው ተምረን ኢትዮጵያን ለማዳን ኦሮሞንም የአማራንም ሌላውንም ማህበረሰብ ለማዳን የምንችለውን ለማድረግ የመጣን በመሆኑ የምናፍርበት የምንሸማቀቅበት ምንም ምክንያት የለም። ሙሉጌታ ልክ ነው ሙሉጌታ ሙሉጌታ በጣም አሳፋሪ ሰው ነው። በነገራችን ዛሬ ጀዋር መሐመድ የጻፈውን ላንብብላችሁ። ወደ ሚዲያ ከመሄዱ በፊት እንዲህ ብሎ ጽፎ ነበር ቃል በቃል
የወለጋ ፋኖ የተባለው ቡድን ከመሰረቱ በአገዛዙ ወታደራዊ ደህንነት የተደራጀ እና የታጠቀ ዛሬም በዛው ተቋም የሚታዘዝና ሲቪሎችን በመግደል ፖለቲካ የሚሰራ ነው። ይሄ በ100% በመረጃና በማስረጃ የተረጋገጠ ነው። ይሄ የጀዋር ልጥፍ ነው። ይዛል ይቀጥላል። ጀዋር የሰሞኑ የወለጋ ፋኖ የፈጸማቸው ግድያዎችና ዘመቻም ፌቨን እዚህ ጋር አለ ማለት ነው። የሰሞኑ የወለጋ ፋኖ የፈጸማቸው ግድያዎችና ዘመቻም ጽምዶ የተባለውን ትብብርን ከእንጭጩ ለመቅጨት ስራ ላይ የዋለ ያገዛዙ ታክቲክ ነው። ቆሮቆሮ ጀዋር ጽምዶ እንዳይፈርስ ቁርቁር አረገው። ስለዚህ ሰሞኑን አለ ነምበር 1 አለ ወለጋ የምትሉት እናንተ ቢዛሞ የምትሉት ፋኖ ያደራጀው የኢትዮጵያ መንግስት ነው። እንዳትሸወዱ፣ የኢትዮጵያ ደህንነት ነው ያደራጀው። አሁንም ቢሆን አለ አሁንም ቢሆን የሚታዘዘው ትእዛዝ የሚቀበለው ከማን ነው አለ ከኢትዮጵያ መንግስት ነው። ባቢሎን በሳሎን ሌላ ሩቅ አትሂዱ። ሰሞኑን የፈጸመው ወንጀል ራሱ የፈጸመው ግድያ ከዛ ጋር የተሳሰረ ግን ደግሞ ያቺ ምርጥ ጽምዶን ሊያፈርስ በእንጭጩ ሊቀጭ ታክቲካል ነው። የሰሞኑ ግድያ ታክቲካል ግድያ ነው። ቀጠለ ጀዋር የወለጋ ፋኖ የጠቀሜታ ጊዜው ሲያልፍ አመራሩ ልክ በሰላም እጁን ሰጠ በማለት ኦፊሴላዊ በሆነ መልኩ የስለላ ድርጅቱ ተቀጣሪ ይሆናል። ይህንን ያገዛዙን ሸፍጥ ሳትረዱ በወለጋ ፋኖን የምትኮሩ ከጊዜ በኋላ በትልቅ መገረም ውስጥና በትልቅ ማዘኔታ ውስጥ ትገባላችሁ አላቸው። ምንድን ያላቸው ጓድ ጀዋር እንደ ሰሞን ፖለቲካ ሳይንቲስቱ እያሉ የሚያመጡት እነ ጓድ መሳይ አጉላ ተመሰረተ፣ ትዳራችን ተመሰረተ ሲሉ እንዳልነበር ወንድሜ የወለጋ ፋኖ የምትለው ተልእኮውን ከፈጸመ በኋላ በሰላም እጁን ሰጠ ተብለህ ወደ ደህንነት መስሪያ ቤቱ ይገባል፣ ወደ ደህንነት ይገባል እና ይህን ያልተገነዘብክ ጨቅላ ነገ በትልቁ ታዝናለህ። ዛሬ በወለጋ ፋኖ እያልክ የምትኮራ ነገ አንገትን ታሸማቅቃለህ። ጀዋር እያለን ያለው ይህንን ነው። ባቢሎን በሳሎን አቤረታ ያየው አይመስለኝም። ባቢሎን በሳሎን ኢትዮጵያ ስትሄድ ባቢሎን በሳሎን አይ ቲንክ አልወረደም መሰለኝ ነው አለ። ይኸው እሺ አቤ ባቢሎን በሳሎን ነው የሆነ ያለው። ድምፃቸውን የተደበላለቀው ብሔራዊ ቲያትር ነበር በፊት። የአማራው ማህበረሰብ ተደጋጋሚ ጥቃት ሲደርስበት ምን የሚል ሀሳብ መጣ? የአማራው ማህበረሰብ ይታጠቅና ራሱን ይከላከል የሚል። ከዛ ይሄን የአማራን ኃይል አስታጥቀው ከኦኤልኤ ጋር ያጋጩታል። ያ ብቻ አይደለም፣ ከኦሮሞ ማህበረሰብ ጋር ሲቪሉንም መጨረስ መግደል ተጀመረ ማለት ነው። ይሄ እስከ ቤኒሻንጉል የሄዱት ግድያዎች ይሄ መንግስት ያደረገ። ሁለት
ወለጋ ውስጥ ሁለት ኃይል በመንግስት ተደራጅቶ በህዝብ ሲገድል ነበር። አንዱ በወይሌስም የሚንቀሳቀሰው የፈቀደ አዲስ የሚመራው ኃይል ነው። ሁለተኛው መጀመሪያ የአማራን ገበሬዎች ራሳቸውን ተከላከሉ አሉ። በዛ ውስጥ የደህንነትና የመከላከያ ሰዎች አስገቡ። ከሳሳት የግዳያና አካባቢ ህዝብ የምስራቅ ወለጋና ሆሮ ላይ ያለው ህዝብ ቻሌንጅ ሊያደርገኝ ይችላል። ብዙ ከመከላከያ ተቀነሱ የተባሉ ሰዎች ከፌደራል ፖሊስ ተቀነሱ የተባሉ ሰዎች ስፔሻል ሚሽን ተሰጥቷቸው ተደራጅተው ሄዱ። አንዱ ወረዳ ላይ አላስታውሰውም። አንዱ የወረዳ አስተዳዳሪ የወረዳ ኃላፊ ነው። አንዱ ደግሞ የፋኖ መሪ ነው ተብሎ ተቀመጠ ማለት ነው። ፋኖና ሸኔ ብለው ሁለቱም ማህበረሰብ ሲጨፈጭፉት ቀረቡ። this is until 2022 እስከ 2022 የመጀመሪያው ወይ ደግሞ 2023 ተከውለት በቃ ከፕሪቶሪያ ላይ ቆመ። ይሄ ማለት ይችላል ከፕሪቶሪያ በኋላ በነገራችን ላይ የፕሪቶሪያ ስምምነት የትግራይን ጦርነት ብቻ አይደለም ያቆመው፣ በወለጋ የአማራ ማህበረሰብ እልቂት አቆመው። ከአቴንሽን ድረስ እስከ ፕሪቶሪያ ስምምነት ድረስ every other month ወለጋ ላይ አማራ ሲገደል ነው። ዜና ወደ ኋላ ሄደ። ይሄው all of a sudden የአማራ መገደል ቆመ። አሁን አንዳንድ የውሃዎች ነው ያሉ አይ አማራው ስለታጠቀ ነው አይደለም። የታጠቀው ይሄ እነሱ አስታጠቅን ቢሉ አማራ ጠረፍ ላይ ነው ያለው። እዚህ ጉዳያና ላይ እዚህ ጎዶ ዞኖች ላይ ያለው ይልቁ አማራ ዲፕ ግንቢ አካባቢ አይደለም እንዴ? አሁን ትግራይ ጦርነት ሊፈነዳ አካባቢ የትግራይን ጦርነት ለማፈንዳት የተጠቀሙበት ፓርላማ ውስጥ በጣም ያስለቀሱበት እኮ ግንቢ አካባቢ ሰው ተገደለ። እዚህ ያለው ድሩ ነው ሸራሪቱ መቀሌ ትግራይ ነው ያለው። እሱ እናጥፋለን ብሎ ነው በምክትል ጠቅላይ ሚኒስትር ማዕረግ የነበረ ሰው ነው ሲናገር ነበር። ተመስገን አሁን እዛ ጊዜ የኛ የታሰር ነው የናቢ ሐለቆች ከነበሩ ደህንነቶች ጋር ይሄን ጌም እኔ ራሱ እስር ቤት ነው ያወቅኩት። እንዲህ አይነት ጭካኔና መንግስታዊ መሰሪነት እንዳለ እነሱን ያሰለጥሩ ሰዎች እዛ እስር ቤት ስለነበሩ ከነሱ ነው የምን ማለት የጀመርኩት ማለት ብዙ ነገሮችን ሲያደርጉ የነበረውና ዋና ቁም ነገር የፕሪቶሪያ ስምምነት የትግራይን ጦርነት ብቻ አይደለም ያስቆመው፣ የአማራን እልቂት ወለጋ ላይ ያስቆመው። አሁን እንግዲህ ህዝባችን ራስ መጠየቅ ያለበት ነገር አለ። ለምንድን ነው ኦል ኦፍ ሰደን ከፕሪቶሪያ ስምምነት በኋላ ወለጋ ላይ አማራ ማለቅ ያቆመው? አማራን ሲገል ነበር የተባለው ኦነግ ሸኔ ስቲል ዜር እስከዛ ድረስ አማራ ሲገል ከከረመ የትግራይ ጦርነት ቆመ በኋላ ለምን ቆመ ወለጋ ላይ? የኔ መስል እንደ የፕሪቶሪያ ስምምነት አንዱ ውጤት የአማራን ፖለቲካል ኮሚኒቲ እና አብይን ማፋታት ነበር። ትግራይን ለመውጋት ኤርትራና አማራ ስለተጠቀመ ፕሪቶሪያን ከትግራይ ጋር ከተሞዳም ወደ በኋላ ከአማራ ኃይሎች ጋር ግጭት ውስጥ ገባ። ልዩ ኃይሉ አመፀ፣ አብሮ የነበረው ፋኖ አመፀ። አሁን የአማራ ፖለቲካል ኮንስቲትንሲ ጊቭ አፕ አደረጉና የኦሮሞን ፖለቲካል ኮንስቲትንሲ የሚያስፈልጉ በተመሳሳይ ወለጋ ላይ አማራ ተገደለ የሚለው ዜና ጠፋና በየጊዜው ኦሮሞ ተገደለ ሆነ። ማንን ተጠቅመው? ያኔ ያደራጁትን ያስታጠቁትን የአማራ ኃይል ልክ እንደነፈቀደ ያስታጠቁትን ልጆች በመጠቀም ኦሮሞን በጉትን በጊዳያና በሌሎች ወረዳዎች መጨፍጨፉን ያዙበት ነው። የመልስ ምት ስለ ባቢሎን በሳሎን አይደለም እናወራው። ባቢሎን በሳሎን ነው የምንነጋገረው። ባቢሎን በሳሎን ባቢሎን በዲያስፖራ በሳሎን የሚለውን ቀይሩልኝ። በዲያስፖራ ታዲያ ጀዋር መሐመድ ለሚያራምደው የወለጋውን ፋኖ ያደራጀው መንግስት ነው ለሚለው ሐሳብ ምላሽ ለመስጠት ብቅ ያለው ሰው ትንግርቱ ነው። ትንግርቱ ከዚህ በፊት ከጀዋር መሐመድ ጋር ለውይይት ቀርቧል በሚል በርካታ ትችቶችን ሲያስተናግድ የነበረ ሰው ነው።
ታዲያ አሁን ይህንን ትችት የሚያጠራበት አጋጣሚ የተፈጠረለት ይመስላል። ጀዋርን የሚተችበት የቀድሞ ስሙን የሚያድስበት ሜዳ ተፈጥሮለታልና። እናም ቢዛሞን ያደራጀው መንግስት ነው የሚለውን የጀዋርን ሀሳብ ትንግርቱ እንዲህ ይሞግታል። የወለጋ የአማራ ፋኖ በወለጋን ወይንም ደግሞ ቢዛሞን አገዛዙን ያደራጀው የሚል ክስ ሲያቀርቡ አንዳንድ ሰዎች በመሰረቱ የፋክት ችግር ኖሮባቸው እንዳልሆነ አውቃለሁ። እንደዛ ነው የምረዳው። በነገራችን ላይ ይሄንን ጀስቲፋይ ለማድረግም መድከም አለበት አማራ ብዬ አላስብም። አይ አገዛዙን ለመታገል የተቋቋመ ነው፣ አገዛዙ ሊያቋቋመው አይችልም ብለን ጀስቲፋይ ለማድረግ መድከም ተገቢ ነው ብያለሁ። ምክንያቱም ይሄን የሚሉ ሰዎች ፋክቱ ጠፍቷቸው አይደለም። ይሄን የሚሉ ሰዎች በመሰረቱ በቢዛሞ ላይ በወለጋ ላይ የአማራ ህዝብ ራሱን ከልቂት መከላከሉ የሚያበሳጫቸው ኃይሎች ናቸው። አማራ ራሱን አደራጅቶ ከጥፋት መከላከሉ ባድ ፕሬሲደንት ነው። በሌሎች አካባቢዎች ላይ መጥፎ ሌሰን ይሰጥብናል። አማራ እኛ የምናውቀው ሂድ ስንለው ተፈናቅሎ የሚሄድ እንጂ እንዲህ ሬዚስት የሚያደርግ እንደዚህ አይነት ኃይልና አቅም የሚፈጥር ማህበረሰብ መሆን የለበትም። ፖለቲካሊ ወደ ምንም ነገር ሬዲዩስ ማድረግ አለብን። አቅም የሌለው ማህበረሰብ፣ ራሱን የማይከላከል ማህበረሰብ፣ ሲያፈናቅሉት የሚፈናቀል፣ ሀብት ንብረቱን የሚያዘርፍ፣ በልማት ስም ተነስ ሲባል የሚነሳ፣ ጥፋ ሲባል የሚጠፋ፣ በኮሪደር ስም ቤቱን የምታፈርስበት፣ በፈለግከው ቦታ ላይ አፈናቅለው ባፈናቀልከው ቦታም ሄደህ የምትገድለው፣ ከዛም የምታፈናቅለው፣ በተሰደደበት ቦታ እንኳን የመሰደድ እድል የማትሰጠው፣ በተጠለለበት ዋሮ ውስጥ በተጠለለበት ድንኳን ውስጥ ገብተህ የምታፈናቅለው፣ ለተጨማሪ ጥቃት የምትዳርገው ማህበረሰብ ነው። እንዴት አማራ ተደራጅቶ ራሱን ይከላከላል? በቃ ልዩነቱ እሱ ነው። ወለጋ ላይ ምን ያልሆነ ነገር አለና ነው አማራ ሆነ አይ ፋኖ እኮ መንግስት አይረዳውም የተደራጀው በራሱ ነው ምናምን እየተባለ ራስን ኤክስፕሌን ለማድረግ መድከም ከምን የመነጨ ነው ብዬ ነው የማስበው። ማን ስለ ሚሊዮን አማራ ሲፈናቀልና ሀገር አልባ ሲደረግ ሐሳብና አስተያየት ሰጥቶ የማያውቅ ሰው ወይንም ሰጥተው የማያውቁ ልሂቃን መጥተው እዛ አካባቢ ላይ ፋኖ የተደራጀው በመንግስት ነው ቢሉ አማራን በሚገድል ስርዓት መቼም አማራን የሚጠቅም ነገር ይደራጃል ብሎ ማሰብ ፈጽሞ በማይቻልበት ሁኔታ ውስጥ ማለት ነው። አሁን ይህ አይነቱ የቃላት ጦርነት እንዴት ይተነተናል? ኤርሚያስ ለገሰ ትኩረቱን የሳበውን ይህንን ጉዳይ የጠነሰሰው ህወሓት ነው፣ በአማራና በኦሮሞ ፖለቲከኞች መካከል ጠብ የዘራውም እርሱ ነው ብሎ ፖለቲካዊ ምልከታውን አስቀምጧል። አሁን የተፈጠረ ነገር ልንገራችሁ። የኦሮሞ ጽንፈኛው አኩርፏል በጽምዶ ኤክስፔክት አላረጉም። እንዴት ተሆኖ ነው ለፋኖቹ የጽምዶ ፕሬዝዳንት የሚሆኑት የሚል ተናደዋል። አንዱ የተናደደው ጀዋር መሐመድ የድሮን ሊመልሱብን ነው ወይ ብሎ፣ አንደኛ የሰሜኖች አጀንዳ መጣ፣ አሃ እነዚህ ሰሜኖች የሚል፣ ሁለተኛ ምን ማለት ነው የሚል ነገር ተነስቷል። ስለዚህ ጀዋር ላይ ዘመቻ ጀምረውበታል። በነገራችን ኖት አሁን የተከፋፈለው አማራው ጽንፈኛ ከአማራው ታጣቂ እርስ በራስ ብቻ ሳይሆን በአማራው ጽንፈኛና በኦሮሞ ጽንፈኛ መካከል ቲፒኤልኤፍ ችካል አስገብታ እሳቷን እያነደደች በጣም ኢፌክቲቭ ሆኗል። ቲፒኤልኤፍ በዚህ ጽንፈኛን በማጣላት ውጤታማ ሆኗል። ጃዋርን ያልዘመተበት የአማራ ጽንፈኛ የለም እስከ አርበኛው ድረስ ማለት ነው። ሄዳችሁ ስሙ። ጃዋር ዴሊብሬትሊ ነው መጥቶ ወለጋ ያለው ፋኖ የብልጽግና ፋኖ ነው ብሎ ተናገረ። በደንብ ስሙ። ወለጋ ውስጥ አሁን እንቅስቃሴ የሚያደርገው ፋኖ ያስታጠቀውም ብልጽግና ነው፣ ተጠሪነቱም ለብልጽግና ነው ብሎ ተናገረ። ማን? ጀዋር መሐመድ፣ ኦኤምኤን፣ ጸጋዬ አራርሳ። ሄዳችሁ ስሙት። ኩሽ ላይ ቀርቦ ጽሁፍም ነው መሰለኝ ጻፈው። ጀዋር መሐመድ እየተከተሉ ማለት
እንዴ ቀልድ ነው እንዴ? ስለዚህ የወለጋ ያለው ፋኖ የብልጽግና ፋኖ ነው። ማናማ ተጣላውን? የኦሮሞ ጽንፈኛውና የአማራ ጽንፈኛው፣ ታጣቂው፣ ፖለቲከኛው፣ ሚዲያው ተባላ። እሳትና ጭድ እሳቷን ለኮሷት። ቲፒኤልኤፎች ጎበዞች ናቸው። አላኮሷቸውም። ዛሬ በሙሉ ሚዲያዎቹ ጋር ብትሄዱ ከአንከር እስከ ማዛ፣ ከማዛ እስከ ፋሲል፣ ሌሎች በሙሉ ብትሄዱ ርዕሳቸው ጀዋር መሐመድ ነው። ለምን ሆነ? ምክንያቱም የወለጋ ፋኖ የብልጽግና ፋኖ ነው ብሎ ስላለ ራስን ማዳመጥ ከ3 ቀን በፊት የተናገርኩት ከትላንትና ወዲያ። ቴንኪዩ ኢትዮጵያ ኮር ፖይንት ብልቱን እያወጣለች። ሰብስክራይብ አድርጉለት። በትዕዛዝ ነው የማስተላልፈው ለአዲስ ኮምፓሶች። እንደዚህ አይነት ሰው ማበረታት አለ። ቁልፍ ነገር እየፈለጉ የሚያቀርቡ ሰዎች ማበረታታት አለብን። ማናበደ ትንግርቱን ሰማችሁት አይደል? ያቺ የአገራዊ ምክክር ትይዩ አገራዊ ምክክር ታይቶ ተሰምቶ የማይታወቅ አገራዊ ምክክር ትይዩ በዲያስፖራ ፓርላመንታል የመሰለ አወያይ ባለቤት ጀዋር መሐመድ፣ ትንግርቱ፣ አሉላ ሰለሞን ምናምን ሌሎቹ ትንንሾችም አሉ። ጉር ተባለ። ክፍል 1 አሪፍ ነው አልኛም። አሪፍ ነው ለመንደርደሪያ ብሬንስቶርም ለማድረግ አሪፍ ነው። በሉ ክፍል 1ንም ክፍል 2ንም ክፍል 3ንም እንደጀመራችሁት ቀጥሉና ኢትዮጵያ ያለውን በልጣችሁ አሳዩን አልናቸው። እኛ አዲስ ኮምፓሶች መተን በልጣችሁ አሳዩን። ከኢትዮጵያ ምን ያህል እንደምትሻሉ በአገራዊ ምክክር ፓርት 1 ፓርት 2 ፓርት 3 ጀምሩና ፓርት 1 ማለት በኢትዮጵያ ፖለቲካ ውስጥ የማያግባቡ ጉዳዮችን ነቅሶ አውጥቶ መነጋገር ማለት ነው። ፓርት 1 ፓርት 2 ማለት እነዚህ በማያግባቡ ጉዳዮች ላይ የመፍትሄ ሀሳብ ማምጣት ማለት ነው። ፓርት 3 በመፍትሄ ሀሳቦቹ ላይ ከፍሎ የሚያግባቡ የሚቆዩ ለትውልድ የሚተላለፉ ማለት ነው። ብራቮ ጀዋራል፣ ብራቮ ትንግርቱ፣ ብራቮ አሉላ ሰለሞን። ፓርት 2 ቶሎ ዛሬ መጣና ትንግርቱ ምን አለ? ሳይ ትንግርቱ ጀዋር የሚክደው የፋክት ችግር ኖሮበት አይደለም ማለት ፋክቱ ጠፍቶት አይደለም። እና ጀዋርን ስሙን እየጠራን ጀስቲፋይ ማድረግ አይጠበቅብንም። የወለጋ ፋኖ ገዢውን ያዘጋጀው ምንድነው ያዘጋጀው እያልን ጀስቲፋይ ማድረግ አይጠበቅብንም። እነ ጀዋር ማለት አለ ሚሊዮኖች ሲፈናቀሉ ደስ ብሏቸው የተቀመጡ ናቸው። ሚሊዮን አማራ ሲፈናቀል የሚደሰት ነው ጀዋር። ትንግርቱ ነው፣ እኔ አይደለሁም ባይዘው። አሁን የተበሳጩት እነ ጀዋር አማራ ራሱን መከላከል ሲጀምር ነው። ባድ ፕሬሲደንስ ይመጣል ብሎ ስላሰበ፣ መጥፎ ሌሰን ነው ብሎ ስላሰበ፣ ያ ህዝብ ተፈናቀል ሲባል የሚፈናቀል ሂድ ከዚህ ሲባል ሂድ የሚሄድ ነበር። አሁን ግን ራሱን ችሎ ሲቆም እነ ጀዋር ቀንድ አወጡ፣ ተናደዱ። ማህበረሰባዊ ባይዘው ይሄን የነገርናችሁ ከእሳትና ጭድ በላይ ናቸው። ባይዘው ባቢሎን በዲያስፖራ ማለት ይሄ ነው። ማብራራት አይጠበቅብንም። ዴሊብሬት ነው ጀዋር የመጣው። ጊዜያችንን ማጥፋት የለ። እነዚህ ሰዎች እኮ አማራ ሲፈናቀል የሚደሰቱ ናቸው። አሁን ትላንት አብሮ የተቀመጡ ይመስላሉ። ወር እኮ አልሞላውም። የቲክቶክ አገራዊ ምክክር ወር አልሞላውም። አንድ ወር አልሞላውም።
አሁን እነዚህን ነው በቃ እነዚህን አምናችሁ ነው እንደው የሆነ ጆሮአችሁ የምትሰጡት? ከልቤ እኮ ነው የምነግራችሁ። እንደው ከልብ ለጅራሬ ነው እየተናገርኩ ያለሁት። ባይዘው ለጅራሬ አሁን ለኢንቴሌክቹዋል ምናምን ነው ለእናንተ አይደለም። እናንተ የላችሁ። ለጅራሬው ይሄ መንጋው የጀዋር መንጋ አለ፣ የትንግርቱ መንጋ አለ። አሁን ጽምዶ እያላችሁ ልታወሩ ትችላላችሁ። ኦነግ ሸኔ እያላችሁ ልታወሩ ኦነግ ምናምን ፋኖ ምናምን ይቻላል። አያችሁ ይሲ እኔ ስትሰሙኝ እንድታጠነጥኑ የምፈልገውን ነገር ሁሌ ላስምር። የዛሬ ዓመት ሐምሌ ወር ላይ ያመጣሁትን ዶክመንት ሁሌም ቢሆን በጭንቅላታችሁ ማሽከርከር አለባችሁ።